የሃይማኖት ተቋማት ጉባኤ በመግለጫው በኦርቶዶክሳውያን ደም ላይ ተሳልቋል። ዘማሪ ቴዎድሮስ በተናገረው ነገር ያላሰበው እንደገጠመው እየሰማን እንገኛለን። በአዲስ አበባ ኦርቶዶክስ ስለሆኑ ጉዳት የደረሰባቸው እንዳሉ እየሰማን እንገኛለን። ያያ ዘልደታ ጥፋት አጥፍቷል፣ ሊከሰስ ይገባል እያሉ ሙስሊም አማኞችም እንቅስቃሴ ጀምረዋል። ጳጳሳትን እንገላለን ያለው ልጅ ሁላችንም ኦርቶዶክሳውያንን አስደንግጧል። ኡስታዙ የተናገረው ንግግር ይህንን ሰሞን ትልቅ ግጭትን አስነስቷል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጥተናል። ይህንን ሰሞን የሚዲያ ዘመቻ እንደነበር ይታወቃል። የሚዲያ ዘመቻውን አስመልክቶ ደግሞ በቪዲዮአችን ጥያቄና መልስ አልነበረም። ዛሬ ግን በቪዲዮአችን ጥያቄና መልስ ይኖራል። ጥያቄና መልሱ ሽልማት ይኖረዋል። በዛሬ ቪዲዮአችን ይህንን ሰሞን እንግዲህ በአርሲ እህት ወንድሞቻችን ላይ አሁንም ቢሆን ኦርቶዶክስ ስለሆኑ ጭፍጨፋው ቀጥሏል። ለእነርሱም አሁን ላይ ምን ሁኔታ ላይ ነው ያሉት የሚለውን ነገር አብረን የምናይ ይሆናል። ቪዲዮውን በደንብ ላይክ አድርጉት። ይህንን ቪዲዮም ላይክ ስለምታደርጉት እጅግ በጣም እናመሰግናለን። ይህ ቪዲዮ እንደሁሌው 5000 ላይክ ሊኖረው ይገባል። ወደ መጀመሪያው ቪዲዮ እናልፋለን። ሰርታችሁ ባልተሳካላችሁ ነገር አትጨነቁ። ትቀጠራላችሁ፣ ትባረራላችሁ። 3-4 ጊዜ ንግድ ትከፍታላችሁ፣ ትከስራላችሁ። አትጨነቁ። አሁንም ሞክሩ፣ አይሳካ። በደስታና በሰላም ኑሩ። ጥራችሁ ባልተሳካ ነገር አትጨነቁ። ለምን ዳውነንስ አንሞትም? ሰነፉነን አንሙት እንጂ ዳውነንማ አንሙት። ምን ችግር አለው? ከለፋንበት ነገር ምን ይዘን እንሄዳለን? 3 ክንድ ከስንዝር መገነዣ ብቻ አይደለም ይከተልን? ምን ይዘን ነው ምን ሄድ ነገር አለ? የለም። ስለዚህ ለምንስ ዳን ነው? ድህነታችሁን ለስንፍና ማስረጃ አታድርጉት እንጂ የታባቱ ለምን እንዳልሆነም ብላችሁ አትስነፉ። ሰርታችሁ ዳ ከሆናችሁ ግን እግዚአብሔር ይመስገን በሉ። እስኪ አንድ ጊዜ እግዚአብሔር ይመስገን በሉ። እንዲያውም ይላል ቅዱስ ዮሐንስ አፈወርቅ ጌታዬ ሆይ ካንተ ጋር የሚያጣላኝን ገንዘብ ስላልሰጠኝ አመሰግናለሁ በለው ይላል። ከዚህ በኋላ ግን ትሰራላችሁ፣ ትማራላችሁ፣ ትጥራላችሁ፣ ትደክማላችሁ። ብትከስሩ ባይሳካላችሁ ሰርታችሁ ገንዘቡን ልም ቢል ከዚህ በኋላ አትጨነቁም ማለት ነው። መምህራችን እጅግ በጣም እናመሰግናለን። ስለሆነው ስላልሆነው ስለሚሆነው ነገር ሁሉ ሁላችንም እግዚአብሔር ይመስገን ልንል ይገባናል። ኮሜንት ላይ ስለ ሁሉም ነገር እግዚአብሔር ይመስገን ያላችሁ ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከነበሩ ርዕሰ ጉዳዮች መካከል ዘማሪ ቴዎድሮስ የተናገረው ነገር በጣም ብዙ ኦርቶዶክሳውያን አስቆጥቷል። ቪዲዮውን አይተን አንዳንድ አስተያየቶችን የምንሰጥ ይሆናል። ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ። ምክንያቱም ደግ ሰው ስለነበሩ አንደበታቸው ጣፋጭ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድህረ ገጻችን ላይ አባታችን ሀጂ ሙፍቲን ነፍስ ይማርልን ብለን ብዙዎቻችን ፖስት አድርገናል አይደል? ተሳስቻለሁ። ከ10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁና እንደው ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባከበርንበት አንደበታችን ኦርቶዶክሳዊነት ባለማህተቦቹ አባቶቻችንን ደግሞ ምን ሰድብ ሆነን። ይኸውላችሁ ወገኖቼ እኔ ብዙ ንግግር አልወድም። ነገር ግን በእንቁም ይሁን በእብነበረድም ይሁን በወርቅም ይሁን ቤተክርስቲያን ከታነጸ በኋላ ቤተክርስቲያንን ቤተክርስቲያን የሚያሰኟት ሊቃነ ጳጳሳት ናቸው። የምንወደው ዘማሪ ቴዎድሮስን እንግዲህ እንደሰማችሁት ነው። ይህ ንግግሩ ግን መላ ኦርቶዶክሳውያንን እጅግ በጣም አበሳጭቷል፣ አናዷል። ለምን ይህንን ሰሞን ስለ አርሲ ኦርቶዶክሳውያን ሁላችንም ለምን ተገደሉ ብለን ድምጽ ስንሆን ነበር። አባቶቻችን አባት ናቸው፣ የአባትነት ግዴታቸውን ሊወጡ ይገባል። የመንጋው ጠባቂ ናቸው፣ ከፊቱ ነው መንጋውን ሊመሩት ይገባል። ኦርቶዶክሳውያን ሲሞቱ ሲታረዱ ይህንን መታረድ ይህንን መሞት ሊያቆሙ ይገባል በማለታችን አባቶችን መስደብ ነው ብሎ እየተናገረ የሰማነው እንገኛለን።
ይህም ጉዳይ ደግሞ አባቶችንና ክህነትን የሚያቀል ጉዳይ ሳይሆን አባቶች የሚጠበቅባቸውን ነገር ያድርጉ የሚል መልእክት ነው ያለው። ዘማሪ ቴዎድሮስ ይዘምር ነበር ደስ የሚለው። ለምን በኦርቶዶክሳውያኑ ደም ባንቀልድ መልካም ነው። ወንድማችን የኦርቶዶክሳውያኑ ደም የኔ ደም ነው ብሎ ቢያስብ ኖሮ እንዲህ ብሎ አይደለም የሚናገረው። ኦርቶዶክሳውያን የተጨፈጨፉ ነው፣ አባቶች የሚጠበቅባችሁን ነገር ልታደርጉ ይገባል የሚል መልእክትን ነው ሊያስተላልፍ የሚገባው እንጂ አባቶች ለምን ተነኮ፣ አባቶች ለምን ይተቻሉ የሚል ሐሳብ የሚጠቅም ነገርም አይደለም። ስርዓተ ክህነት የሚቀጥለው ኦርቶዶክሳውያን ሲኖሩ ነው። አንድ ዘማሪ፣ አንድ ሰባኪ በአንድ ጉባኤ አስተምሮም ዘምሮም በጣም ብዙ ሽብሮችን መድረክ ላይ አፍሶ ይሄዳል። ግን ይህ የሚሆነው ኦርቶዶክሳውያን ስላሉ ነው እንጂ ኦርቶዶክሳውያን ከሌሉ እንኳን ገንዘብ ነውና ስርዓተ ክህነት እንኳን እንደማይቀጥል ሊያውቀው ይገባል። ለጊዜያዊ ጥቅም ሲባል ግን አባቶች ወገን አድርጎ የኦርቶዶክሳውያን ደም አይደለም ብሎ በዚህ መልኩ መናገሩ እጅግ በጣም የሚያሳዝን ነገር ነው። አባቶቻችን ከህንፃ ማስመረቅ ይልቅ የአንድ ኦርቶዶክሳዊ ደም የአንድ ኦርቶዶክሳዊ መታረድ ይገዳቸው ይገባል ብለን ነው እስካሁንም ስንናገር የነበረው። እንግዲህ ይህንን ሰሞን ዘማሪ ቴዎድሮስ የተናገረው ነገር ሁላችንም ኦርቶዶክሳውያን አስቆጥቷል። ወንድማችን ለኦርቶዶክሳውያኑ ድምጽ ልትሆን ይገባል እንጂ ይህንን ሰሞን እየሆነ ባለው ነገር ለምን አባቶች ይተቻሉ፣ ለምንድነው እንደዚህ ሆነው፣ ባይሰሩም ችግር የለም ኦርቶዶክሳውያን ቢታረዱ አይነት ሐሳብ አሁንም ቢሆን ካንተ የማይጠበቅም ነገር እንደሆነ በዚሁ መልእክቴን አስተላልፋለሁ። እስቲ ከዚህ ጋር አንድ የርዕሰ ሊቃውንት አባ ገብረ ኪዳን ቪዲዮ አንዴ ላሳያችሁ። አንድን አባት በግል ኃጢአቱ መንቀፍ የለብን። እኛ አለቆች አይደለን። አለቃው እግዚአብሔር። ቤተ ክርስቲያንን በሚጎዳ ነገር ላይ ግን ይፋ ባወጣው ነገር ወይም ተደብቆ የሚሆን መክሮ በሚሰራው ተንኮል ቤተክርስቲያን ማህበሩን ለመጉዳት እንገስጸዋለን፣ እንወቅሰዋለን። ከማንም በታች ነው ይሄ ሰው፣ እንደማንም ሰው ነው፣ እንደ ምዕመን ይገሰጻል። ይሄም ቢሆን መስመር አለው። ቅዱስ ጳውሎስ ቲቶ ምዕራፍ 2 ላይ እንዲላል ለብሲ አላዊም ከመምህሮ ካይበ ገሰጽኩ እድኩ። አንድን ሰው አንድ ጊዜ ሁለት ጊዜ ከነገርከው በኋላ ተወው ይላል። ተወው አንድ ጊዜ ሁለት ጊዜ እኛ ጠይቀነዋል። ይሄንን ሰውዬ መንገር አለብን። ምዕመን ምንሆን አባቶች ካልነገሩ እንዴ ሌላ ከፍቶብሃል ማለት አለብን። አንድ ይሄ ሰውዬ ግን አንድ ጊዜ ሁለት ጊዜ ገስጸው ካልሰማ አምሮ ለካላን ከማላዊ ውቱ ሌላ ሰው ጨምሮ እንዳይጠፋ ወንጀለኛ መሆኑን ለሌላ ሰው አሳውቅበት ይላል። ሃይማኖታዊ ጉዳይ ቤተክርስቲያንን የሚጎዳ ነገር ከሆነ እናሳውቅበታለን እና በአደባባይ ቤተክርስቲያንን የሚጎዳ ስራ የሚሰራን ሰው ዝም ልንለው አይገባም። እስከ መጨረሻው ጫፍ ቢሆን የመጨረሻው ጫፍ ማለት የመጨረሻው ቤተክርስቲያን ማዕረጉ ላይ ያለም ሰው ቢሆን ዝም አይባልም። ይህንን ማድረግ ይገባል። ለሁላችንም ኦርቶዶክሳውያን ማወቅ ያለብን ነገር እንግዲህ ይህንን ይመስላል ማለት ነው። አባቶቻችን እያጠፉት ያለው ጥፋት ካለ አባቶች እያጠፉ ነው፣ ከዛ ስራቸው ሊቆጠቡ ይገባል፣ ያንን ነገር ሊያስተካክሉ ይገባል የሚል ንግግር ችት አይደለም፣ አባቶችን መስደብ አይደለም፣ ክህነትን ማቅለል አይደለም። ግን አንዳንድ ሰዎች ደግሞ እንዲያው ከአባቶች የሚያገኙት ጥቅም አለ መሰለኝ እንዲያው በዚህ መልኩ ከኦርቶዶክሳውያን ደም ይልቅ ከድሃው ደም ይልቅ በዚህ መልኩ ለምንድነው አባቶቻችን የሚነኩት፣ ለምንድነው ስርዓተ ክህነት የማይከበረው እያለ ለአባቶችና ለክህነት የተቆረቆረ የሚመስል ንግግር ቤተክርስቲያንን የሚያጠፋ ነው እንጂ የሚያለማ ነገር እንዳልሆነ ልናውቅ ይገባል። አባቶቻችንን በግል ኃጢአታቸው እንትና አባት እንደዚህ ኃጢአት ሰርቷል አላልንም፣ እንትና አባት ይህንን ነገር አድርጓል አላልንም። አባቶቻችን እንደ መሪ ሁኑልን፣ የመንጋው ጠባቂ ናችሁ፣ መንጋውን በስርዓት ጠብቁ፣ በስርዓት ምሩ ነው እያልን የምንገኘው። ዛሬ ይህንን ቪዲዮ ስሰራ ህዳር 2 ነው። በህዳር 1 3 ኦርቶዶክሳውያን ደግሞ ሙተዋል። ዲያቆናት ናቸው፣ ካህናት ናቸው። ከዛም በፊት በ29 ኦርቶዶክሳውያን ሙተዋል። በእነዚህ ኦርቶዶክሳውያን ሞት እኛ አዝነን የኛ ሞት ነው ካላል ማን መጥቶ የኛ ሞት ነው ብሎ እንደሚያዝን አላቅም። ግን ሁላችንም መምህራንም በሉት ዘማሪያንም በሉት ማንም ኦርቶዶክሳዊ ቢሆን የሚናገረው ነገር ጠበቃነቱ ለቤተ ክርስቲያን ለኦርቶዶክሳውያን መሆን አለበት እንጂ ለአንድ ግለሰብ ሊሆን አይገባም እላለሁ። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ወንድማችን ቴዎድሮስ ዘሩፋኤል አዲስ አበባ ላይ በኦርቶዶክስነታቸው የተጎዱ ሰዎች እንዳሉ እየሰማን እንገኛለን። ይህንን ቪዲዮ አንዴ አይተን እንመለስ። በዚህ ምሽት እጅግ በጣም አሳዛኝ ዜና ተሰምቷል። በመሃል አዲስ አበባ በቁጥር 50 የሚሆኑ ኦርቶዶክሳውያን ተገለው ተገኝተዋል። እንደዚሁም በቁጥር 115 የሚሆኑ በሌሎች ክልል ከተሞች አካባቢ ማለት ነው እንደዛው ባለማህተቦች ታርደዋል፣ ተጨፍጭፈዋል ብዬ ዜና ብናገር ምን ያህሎቻችሁ ይሄንን ዜና ተከትላችሁ በጣም ታዝናላችሁ? ለምን ያህል ሳምንት አረጨነቀን ጠበበን ትሉበታላችሁ? በምን ያህል ሳምንትና ጊዜ ትኩረት ሰጣችሁ ይህን ጉዳይ ሀዘናችሁ ታደርጉታላችሁ? የአርሲ ኦርቶዶክሳውያን የግድ ከተሞች አካባቢ መጥተው መገደል አለባቸው? እነዛ ወገኖቻችን አይደሉም? ሀዘናቸው እንደዚህ ባንዴ ነው ከውስጣችን የሚወጣው?
ይሄ ህፃን ልጅ የኛ ልጅ አይደለም? ምን ነው ታዲያ ከርዕስ ወደ ርዕስ ለመጋባት ተጣደፋችሁ ቸኮላችሁ? የአርሲ ኦርቶዶክሳውያን እኮ እስካሁን አላረፉም። እስካሁን ጉዳታቸውን ጉዳቴ ብሎ የተቀበለ አካል አላገኙም። በቁጥር እኮ የሚታክቱ ሰዎች ከመስከረም ጀምሮ ይሄ ዓመት ከገባ ሞተዋል። ቁጥራቸው 500 እንደሚደርስ ነው የአካባቢው ነዋሪዎች እየተናገሩ ያሉት። የነዚህም ባለማህተቦች ጉዳያችን ብለን መያዝ ስለምን ከበደ? ከርዕስ ወደ ርዕስ ከሆነ ነገር ወደ ሆነ ነገር በጥድፊያ መጋባት አረ ይሰለቻል። ድምጻችንን ማሰማት፣ ጥሪ ማቅረብ፣ እባካችሁ አትንኩም ማለት እኮ በፍጹም ሌላ አይነት ፍላጎት ማሳየት አይደለም። አትግደሉን ለማለት እንኳን እንዴት ጽሞና እናጣለን? እንዴት መረባረብ እናጣለን? አረ ግድ የለም ኦርቶዶክሳውያን ከልባችን ነው። ወንድማችን እንደሰማችሁት ነው። በአዲስ አበባ ከተማ በኦርቶዶክሳዊነቱ ሰው ተጎዳ፣ ጭፍጨፋ ደረሰ ሲባል በጣም ብዙ ሰው ደንግጦ አረ መቼ ለዚህ ጉዳት ደረሰ፣ ስንት ሰው ሞተ እያሉ በጣም ፍራታቸውን ሲገልጹ የነበሩ ሰዎችን እያየው ነበር። ሁላችንም ኦርቶዶክሳውያን በአርሲ ሰው ሞተ ስንባልና በአዲስ አበባ ወይም ደግሞ በሌሎች ከተሞች ሰው ሞተ ስንባል የምንደነግጠው ድንጋጤ የተለያየ ድንጋጤ እንደሆነ ግን እያየን እንገኛለን። በጣም የሚገርማችሁ ነገር ምንድነው? በአርሲ የሚገኙ ኦርቶዶክሳውያን ደም መፍሰስ ነፍስም በአዲስ አበባ የሚገኙ ኦርቶዶክሳውያን ደም ጋር እኩል ነው። ነፍሳቸውም የሚበልጥም ነፍስ አልያዙም። ግን ሁላችንም ራስ ወዳድነታችን የሚታየው ምንድነው? በአዲስ አበባ ሰው ሞተ ስንባል በቃ ከተማ ላይ ስለሆነ እንዲህ አይነት መከራ እንዲህ አይነት ችግር አይደርስብንም ብለን ስለምናስብ የእንደዚህ የወንድሞቻችን ደም ደማችን ነው ብለን አለመቀበላችንና የነርሱ መሞት ደግሞ እኛ ሞተናል ብለን አለማሰባችን ነው የሚያሳየውና አሁንም ቢሆን በአዲስ አበባም በሉት በጎንደርም በሉት በጅማም በሉት በሐዋሳም በሉት ነገ የኦርቶዶክሳውያን ሞት ይቀጥላል። ዳሩ ሲነካ መሃሉ ዳር ይሆናል ነው ይባል አይደል? ነገ አዲስ አበባም ሌሎችም መሃል የተባሉ ሀገራት ዳር ሆነው የኦርቶዶክሳውያን መጨፍጨፊያ ቦታም እንደሚሆኑ ልናውቀው ይገባል። ዛሬ ግን ሁላችንም በስነ ልቦናም በአካልም የደረሰብን ያለውን ነገር አውቀን ዝግጅት ልናደርግ ይገባል የሚል ሐሳብ ነው ያለን። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። አሁን ቤተክርስቲያን የሐዘን ጊዜ ላይ ነው ያለችው ነው አይደለም? ምዕመናን አሁን እኛ እዚህ ተረጋግተን ቃሉን በምንሰማበት በዚህ ቅጽበት ካሁን ምን መጣ እያሉ እየተጨነቁ ያሉ ክርስቲያኖች አሉ። ካሁን ምን መጣ እያሉ እኛ የዛሬ 2000 ዓመት ስለተሰደደችው እመቤታችን አይደል እንደ ማህሌት የምንቆመው? እንደርሱ ከማሐዘን ወተሰዶ እያለን እንደርሷ ያለ ስደት መከራ የደረሰበት እያለን እንዘምራለን ስዕሏን ይዘን። ሕፃን ታቅፈው መከራ የተቀበሉ እናቶች ግን እዚሁ ሀገራችን አሉ። ልጆቻቸው እጃቸው ላይ መከራ የተቀበሉ የዚህ ቀን ነው እውነተኛ ክርስቲያን የሚታየው። እኔ በቤተ ክርስቲያን መከራ የሚሳለቁ ሰዎች ነው የሚመስለኝ። ይህ ሰውዬ የግራውን በዲዎች አሉ። አብያተ ክርስቲያናት ሲቃጠሉ ምዕመናን ሲገደሉ ይበላቸው የሚሉ ሰዎች ማለት ይበላቸው። ራስህን አድን አንተ ክርስቶስ አይደለህ? ሙት የምታስነሳ ድውይ የምትፈውስ እስቲ እንይ የሚሉ ማለት መምህራችን እጅግ በጣም እናመሰግናለን። እኔ ይህንን ቪዲዮ ሰራ እናንተም ደግሞ ይህንን ቪዲዮ ስታዩ በጣም ብዙ ኦርቶዶክሳውያን ዛሬ እንገደል ነገ እንገደል እያሉ በስጋት ሞታቸውን የሚጠባበቁ በጣም ብዙ ኦርቶዶክሳውያን አሉ በኦርቶዶክሳዊነታቸውና እንደው አንዳንድ ደግሞ ሃይማኖት ተቋማት ማህበር ነን ብለው የኦርቶዶክሳውያንን ደም ከውሻ ደም አሳንሰው የሚያዩ ኦርቶዶክሳውያን ቢጨፈጨፉ ባይጨፈጨፉ የኛ ጉዳይ አይደለም ብለው በመግለጫቸው እያሳዩን እያየን እንገኛለን። የሃይማኖት ተቋማት ጉባኤው ይህንን ሰሞን እየተደረገ ያለውን ጭፍጨፋ አጣርቻለሁ ብሎ ያሰማን ነገር እጅግ በጣም የሚያሳዝን ነገር ነው። ሁላችንም ኦርቶዶክሳውያን አስቆጥቷል። የተሰጠውን መግለጫ ላሰማችሁና አንዳንድ አስተያየቶችን የምሰጥ ይሆናል። በኦሮሚያ ክልል አርሲ ዞን ሄደን በምናይበትና በምናጣራበት ሰዓት ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህን የፈጸሙት ራሳቸውን ፋኖ ናቸው የሚል ምላሽ ተገኝቷል። የችግሩ ተጋላጮች ሁሉንም ያሳተፈ ማለትም አባገዳዎችን፣ አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። ዘንድሮ እንግዲህ የማንሰማው የማናየው ነገር የለንም። በአርሲ የተጨፈጨፉ ኦርቶዶክሳውያን አይደሉም፣ የጨፈጨፋቸው ደግሞ ፋኖ ነው የሚል ሀሳብን ሰማናቸው የምንገኘው። አንቱ እያለን የምናወራ ግን ደግሞ ስራቸው አንቱ የማያስብል ስራን ነው እየሰሩ የሚገኙት። እኚህ ሰው ቄስ ናቸው። ሃይማኖት ተቋማት ጉባኤው መሪው ቄስ ታጋይ እንደሆኑ ይታወቃል። ቄስ ታጋይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ሆነው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትዘቀዘቅ አማኞቿ ቢታረዱ ለሳቸው ግድ አይሰጣቸውም። ፋኖ ነው ይህንን ነገር ያደረገ የሚገኘው። ፋኖ የት ነው የሚገኘው? እኛ አሁን ላይ በቃ ቦታ የማናውቅ ነው የሚመስላቸው መሰለኝ። ፋኖ አሁን የሚገኘው በአማራ ክልል እንደሆነ ይታወቃል። አርሲ ደግሞ በኦሮሚያ መሀል የሚገኝ ሀገር እንደሆነ ይታወቃል አይደል?
ፋኖ በምን ገብቶ ነው የአርሲ ኦርቶዶክሳውያን የጨፈጨፈ የጭካኔ ነገሩን እያሳየን የሚገኘው? የሃይማኖት ተቋማት ጉባኤ አጣርቻለሁ ብሎ ማስተላለፍ የፈለገው ነገር ዋናው ነገር ፖለቲካን ነው። ኦርቶዶክሳውያን እንደታረዱ ኦርቶዶክሳውያን ብቻ ተመርጠው እንደተጨፈጨፉ የሚታወቅ ነገር ነው። ግን ይህንን ነገር ለማሳት ኦርቶዶክሳውያን አይደሉም ሙስሊሞች ሙተዋል፣ አባገዳዎች ሙተዋል። 2 ሙስሊሞች ነው ተገድለው ያየን የምንገኘው። እነዛ 2 ሙስሊሞች ደግሞ የሞቱበት ዋና ምክንያት ምንድነው? ኦርቶዶክሳውያን ሊገሉ ሲሉ እንግዲህ የዋህ ሙስሊም ስለሆኑ ከቤታቸው አስጠጓቸው። እናንተም የእነርሱ ተባባሪ ናችሁ ተብለው የተገደሉት እንጂ ሃይማኖት ተመርጦ አይደለም ሙስሊሞች የተገደሉት። መላ ኦርቶዶክሳውያን ግን የተገደሉት ሃይማኖት ተመርጦ ነበር። የሃይማኖት ተቋማት ጉባኤው ግን ያሰማን ነገር ይህንን ይመስላል። ከሃይማኖት ተቋማት ጉባኤ ምንም ነገር የምንጠብቀው ነገር የለንም። አሁን ላይ የሃይማኖት ተቋማትን በሉት አንዳንድ አባቶችን በሉት ከቤተ ክርስቲያን ይልቅ የሚያስቀድሙት ፖለቲካቸውን መንግስትን ስለሆነ የመንግስትን መግለጫ እያወጡ የሚገኙትና የሃይማኖት ተቋማት ጉባኤ የሞቱት ኦርቶዶክሳውያን አይደሉም፣ የገደላቸው ደግሞ የዋሃብይ እስላሞች ሳይሆኑ ፋኖ ናቸው እያለ በዚህ መልኩ እየሰማን ይገኛለን። እንደው ባያጣራም እኮ መልካም ነው። ግን የሃይማኖት ተቋማት ጉባኤ ብቻ ሳይሆን አሁንም ቢሆን ከአባቶቻችን ምንም የማንጠብቅ መሆናችንም እኮ አባቶቻችን አስመስክረዋል። ለምን እነርሱም በመግለጫቸው የማይታወቁ አካላት ናቸው ይህንን ጭፍጨፋ የፈጸሙት ብለው እኮ መግለጫ ማውጣዋል አባቶቻችን አይደል? እንኳን የሃይማኖት ተቋማት ጉባኤው ግን ነቄስ ታጋይም በሉት በዛ የሃይማኖት ተቋማት ጉባኤ የሚገኙ ሰዎች ለእስልምናው ያደሉና በኦርቶዶክሳውያን ደም የቀለዱ ሰዎች መሆናቸው እያየነው እንገኛለን። እግዚአብሔር በምድር ሳሉ ፍርዱን ያሳያቸዋል ብለንም እናምናለን። ግን የሃይማኖት ተቋማት ጉባኤው እውነት እንደ ስሙ የሃይማኖት ተቋማት ሳይሆን የፖለቲካ ተቋም እንዲያውም ደግሞ ከፖለቲካ ተቋም የአንዳንድ ሃይማኖትን የሚወግን ተቋም እንደሆነ ግን ያሳየን ይገኛል። ነቄስ ታጋይም በሉት ሌሎችም በሉት እነዚህ ሰዎች በቤተክርስቲያናችን ካህን ተብለው የሚጠሩ ሰው ናቸው። ክህነትን ይዘው ሳይሆን ፖለቲካን ይዘው እንደሚሰሩ ግን አስመስክረውበታል ማለት ነው። በቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከነበረው ርዕሰ ጉዳይ መካከል ያያ ዘልደታ ሊከሰስ ይገባል፣ የኛን የሙስሊም አማኞችን ገዳይ ብሎ ተናግሯል የሚል ሐሳብን የእስልምና አማኞች እያንሸራሸሩ እያየናቸው እንገኛለን። እውነት ያያ ዘልደታ እንደዚህ ብሎ ተናግሯል? ጥፋተኛው ማን ነው የሚለውን ነገር አብረን የምናይ ይሆናል። ይህንን ቪዲዮ አይተን ደግሞ ሌሎች መረጃዎችንም ስለያዝኩኝ አብረን የምናያቸው ይሆናል። ቪዲዮ ላሳያችሁ። ሙስሊሞች ሊያርዱን ነውና ኦርቶዶክሳውያን ሁላችንም ተዘጋጅተን እንጠብቅ እያለ ነው። አንድ ቪዲዮውን ሁላችንም ተመልክተን እንመለስ። ኦርቶዶክሳውያን እንግዲህ ተዘጋጅተን መጠበቅ ገለው ግን ካፊር ቢሆንም አገዳልን ማሳመር፣ ተንፊል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ሐሰታቱ አስተራረዳቱን አሳመሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወላ አንድ ሰው ቢላውን በደንብ አድርጎ ይሳል። በዛ ነው መሳል አለበት። እንግዲህ መዘጋጀት ነው። ህግ ባለበት ሀገር እንደዚህ ፊቱን እያሳየ እንዴት አድርጎ አንገት መቆረጥ እንዳለባቸው ነው የሚያስተምራቸው። ይህን የጭካኔ ድርጊት የሚያደርግ ሰው በአማርኛ እየተናገረ እዚህ ኢትዮጵያ ውስጥ ነው ያለው። ቪዲዮውን እንደተመለከታችሁት ነው። ሙስሊም የሆነ ሁሉ ለእስልምና ባላችሁ ፍቅር ልክ እስከ መጨረሻው ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ተከታተሉኝ። እጅግ በሚያሳፍር ሁኔታ ቪዲዮ ተቆራርጦ ነው እንደዚህ እየተሰራጨ ያለው። እጅግ በሚያሳዝን ሁኔታ ደግሞ በተቆራረጠ ቪዲዮ ነው ህዝቡን ከህዝብ ለማጋጨት እየተሰራ ያለው። ኦሪጂናሉን ቪዲዮ መጨረሻ ላይ እጋብዛችኋለሁ። ነገር ግን ሁሉም ሰው ሊያውቀው የሚገባው ይሄንን ነው። ኢትዮጵያ በተለያዩ አቅጣጫዎች የጦርነት ነጋሪት እየተመታባት ባለችበት ሰዓት ላይ ህዝብ ከህዝብ እንዲጣላና እንዲጋጭ የሚያደርጉ ቪዲዮዎችን ማሰራጨት በዚህ ሰዓት ለምን ተፈለገ? ይሄስ በህግ አያስጠይቅም ወይ? ህግ ያለበት ሀገር ነውና የመጅሊስ የህግ አባላትን ጭምር በዚህ ጉዳይ ላይ ተሳትፋችሁ ህዝብ ከህዝብ የሚያጋጩ እንዲሁም የእስልምናን ስም በተሳሳተ ቪዲዮዎች የሚያጠፉ ሰዎች ለህግ እንዲቀርቡልን እንጠይቃለን። እናቶቻችን ምን ይላሉ? የምጣዱ እያለ የእንቅቡ ተንጣጣ ይላሉ። አሁን ላይ ያየን ያለነው ነገር ይህንን ይመስላል። ግን ሁላችንም ማወቅ ያለብን ነገር በዚህ በነያያ ዘልደታ በሰሩት ቪዲዮ በጣም ብዙ ኦርቶዶክሳውያን አንድ ኡስታዝ የተናገሩትን ነገር ወስደው በጣም ብዙ ነገር ብለዋል። ያ ኡስታዝ ደግሞ ቪዲዮን እያየሁት ነበር፣ እውነተኛ ቪዲዮንና እንስሳ ሙስሊሞች ስታርዱ እንደዚህ ማድረግ አለባችሁ፣ በደንብ ካራውን ሳሉት፣ ስታርዱ ደግሞ እንስሳው እንደዚህ መሆን አለበት የሚል ንግግር ከተናገሩ በኋላ እኛ ሙስሊሞች ደግሞ ካፊሮችን
ካፊሮችን እንገላቸዋለን፣ ካፊሮችን ስትገሉ ደግሞ እዘኑላቸው እያሉ ይህም ኡስታዝ በአንድ ቪዲዮ ነው ሲናገሩ የነበሩት። ግን ኤዲት ሲደረግ ምን ሆነ? ካፊሮችን ስትገሉ እዘኑላቸው፣ ካራውን በደንብ ሳሉት የሚለውን ነገር አብሮ ተቀናጀ ማለት ነው እንጂ ሰውየው ስለመግደል ስለመገዳደል ኦርቶዶክሳውያን ስለማጥፋት ነው እያወራ የነበረው። ለምን ካፊር ብሎ የሚጠራቸው ከእስላም ውጭ ያሉትን እኛን ኦርቶዶክሳውያን አይሁዶችን፣ ሌሎችን የፕሮቴስታንት አማኞችንም ጨምሮ ነው ካፊር ብለው የሚጠሩትና በጣም ብዙ ኦርቶዶክሳውያን በዚህ በኡስታዙ ቪዲዮ ተቆጥተው ይህ ነገር ሊቆም ይገባል በማለታቸው በጣም ብዙ ሙስሊሞችም ብስጭታቸውን እየገለጹ ይገኛሉ። አሁንም ቢሆን ኡስታዙ የተናገረው ነገር ረዷቸው የሚለው ነገር ለእንስሳ ይሁን እንጂ ካፊሮች መገደል አለባቸው የሚልን ሐሳብ ነው ሲያንጸባርቅ የነበረው። ወንጀለኛው ኡስታዙ ነው እንጂ እና ያያዘ ልደታን ጨምሮ ሌሎች ኦርቶዶክሳውያን እንዳልሆነ ልናውቀው ይገባል። አሁን ላይ ግን ሙስሊሞች እያደረጉት የሚገኙት ምንድነው? በቃ እነርሱ የሆነ ጥፋት ያጠፋሉ። የእነርሱን ጥፋት ለመሸፈን ግን በጣም ሚዲያውን ወጥረው ኦርቶዶክሳውያን እንደዚህ ያደረጉን፣ የኦርቶዶክሳውያን እንደዚህ መጠየቅ አለባቸው፣ ህግ የለም የሚሉ ድምጾችን ነው ሲያስተጋቡ እያየናቸው የምንገኘው። እስቲ ኡስታዙ ለእንስሳ የተናገረውን ነገር አይተን ካፊሮችን ግደሏቸው የሚለውን ነገር ደግሞ ቀጣይ የምናይ ይሆናል። አንዴ ላሰማችሁ። ወኢዛ ዘበሕቱም ፈአሕሲኑ ዚብሐ፣ ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሕድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳል። በዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ቢላሁን ነቢ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። እንግዲህ እንደሰማችሁት ነው። ይህ ንግግሩ ስለ ማረድ ስለ እንስሳ ነው ኡስታዙ እያወራ የሚገኘው። ስለ ካፊር ወይም ደግሞ ስለ ሰው ስለ ኦርቶዶክሳውያን ወይም ደግሞ ከሙስሊም ውጭ ላሉ ሰዎች ደግሞ ያስተላለፉት መልእክት ይህንን ይመስላል። አሰማችሁ አንዴ። አገዳደሉን አሳመሩ። ጂሃድ ላይ አገኘው አንድ ካፊር፣ የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር፣ አስተራረዳቱን አሳመር። እንዴት ነው አስተራረድን ማሳመር ሲባል ወልዩሕድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛ ነው መሳል አለበት። እዚህ ላይ ደግሞ ይህ ኡስታዝ እየተናገረ የሚገኘው ስለ እንስሳ ሳይሆን ስለ ሰው ነው። ካፊርን ስታገኙ አገዳደሉን አሳምሩለት ነው ያለ እየሰማን የምንገኘው። እንግዲህ ካፊር ማለት እኔና እናንተ ወይም ደግሞ ከእስልምና ውጭ ያሉ እንግዲህ ካፊር ተብሎ ይጠራል። ይህ ሰው ስለ መግደል ነው እየተናገረ የሚገኘው። የኛ ኦርቶዶክሳውያን ወንድሞቻችን ስተት ተብሎ ሊጠራላቸው የሚችለው ነገር ስለ ሰው መግደል ሰውየው ተናግሯል። ስለ እንስሳ ማረድ ደግሞ ተናግሯልና መሀል ላይ ተቆርጦ ሰው ስትገሉ ዘኑለት፣ ቢላውን ሳሉት፣ እንደዚህ የሚል የእንስሳው ነገር ስለተገጠመ ነው እንጂ ሰውየው ከመግደል እንዳልወጣ ግን ልናውቀው ይገባናል ማለት ነው። እንደውም ኡስታዙ የተናገረው ነገር በጣም ትንሹ ነው። እስኪ አንድ ሰው ላሳያችሁ። ጳጳሳትን እንገላለን፣ የጥንት ቤተክርስቲያን ደግሞ እናቃጥላለን እያለ እየተናገረ የሰማነው እንገኛለን። ላሰማችሁና ሌሎች ነገሮችንም አብረን የምናይ ይሆናል። ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ወሎ ውስጥ አይቀመጥም። እመነኝ። ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባር እንትባላለን ምድረ ቆሻሻ ማለት ነው። እኛ እኮ ሞተናል እኮ። ፍልስጤም እንደዛ ስትሆን እኮ ሞተናል። እኛ በህይወት የለንም እኮ። በህይወት ያለን መስሏችሁ ነው ሙስሊሙ? የለንም። አንድ የሚያሳዝኑኝ በድፍን አይምሮ ካላነጻጸርኩ ትላለች። ከዛ በኋላ ተጠምጥማ ቁጭ ብላ ካሜራውን ከፍታ እንደዚህ ብሎ እንትና ኢየሱስ ሰው ነው ምናምን። ሰው መሆኑ መች ጠፋቸው? ሰው መሆኑ መች ረሱት? አሁን የዛ ጊዜ ነው። በዛ ቁጭ ብሎ የመን ላይ እንደዚህ ተፈጠረ፣ የመን እንደዚህ ይላል አሉ። ይሄ የሶሻል ሚዲያ ያልተከታይ የሚያስጨንቃቸው ምድረ ቀዘና ማለት ከነሱ የማይሻሩ ምድረ ቦርኮ ሚዲያ ላይ አንድ ቀን ነው። እዚህ ዓለም ላይ ምንድነው ትዝታችን ታዲያ? በአላህ መንገድ ላይ አደላለ ገባርን። ጂሃድ ማለት የግዴታ ሙስሊም ያለበት ሀገር ላይ ብቻ ሙስሊም ላው ክርስቲያኑ መቅጠም አለበት እንዴ? ስንት አይነት ጂሃድ ነው ያለው ታውቁታላችሁ? ሰውን ለማስለም 4 አይደለም 10 15 የሚሆኑ ፌመስ ሰዎች አሉ። በአመት ውስጥ እንኳን 3 ሰው አያሰልሙ ወይንም ማነው 30 ሰው አያሰልሙ። በአመት ቢያንስ አንድ ግሩፕ እንፈጥራለን። በዛ ግሩፕ ውስጥ ስራ እንሰራለን። የምንሰራው ታጥቆ ጫካው ሰልጥኖ በቃ ምናምን ጂሃድ አይደለም። ገባው አይደለ? በየአካባቢው አባቶችን በሙሉ እንገላቸዋለን። ከዚህ በኋላ
እንገላቸዋለን። አንድ ቤተክርስቲያን እናቃጥላለን። ለዛውም ከፍተኛ የሆነ ታሪክ አለው የሚባልን ቤተክርስቲያን እናጋየዋለን። 4 ነጥብ የትም ቦታ ላይ የምናደርገው። በነገራችን ላይ ይሄን ነገር አስረግጬ ነው የምነግራችሁ። መጀመር መቻል አለብን። ለመጀመር ደግሞ ብዙም ነገር አያስፈልግም። መደራጀት ነው በውስጥ እንዴ። ያው እንደሰማችሁት ነው። መሀይሞች በዚህ መልኩ ሚዲያ ላይ ይንጫጫሉ። ጨካኝ የሆኑ ወንድሞቻቸው ደግሞ የኛን እህትና ወንድሞች በኦርቶዶክሳዊነታቸው እየገደሉ ነው እያየን የምንገኘው። እኛ ኦርቶዶክሳውያን ደግሞ ለምን መከራና ችግር ይደርስብናል በማለታችን እናንተ ወንጀለኞች ናችሁ፣ አማጺዎች ናችሁ፣ እናንተ ናችሁ ሽብርን የምትነዙት እንባላለን ማለት ነው። አሁን ላይ የሆነ ያለው ነገር ይህንን ይመስላል። ጳጳሳት አይቀመጡም፣ በጣም ታሪክ ያላቸው አብያተ ክርስቲያናትን ነው የምናቃጥል ብለው ነው እየተናገረ የሚገኘው። ያደረጉት ነገር ነው። አሁን ላይ ጳጳሳትን አይግደሉ እንጂ በጣም ብዙ ታሪካዊ የሆኑ አብያተ ክርስቲያናት በጣም ብዙ ኦርቶዶክሳውያን በእነዚህ እጅ ነው የሞቱት ማለት ነው። እነርሱ መሬት ላይ አውርደው ሲገሉ ወንጀል አይደለም። እኛ ደግሞ ለምን ተገደልን ብለን ደግሞ ስንናገር ወንጀል ነው ማለት ነው። እስኪ ይህንን ደግሞ ላሰማቸው አንዴ። እኔ የአላህ ወታደር ለመሆን ዝግጁ ነኝ። እናንተስ የአላህ ወታደር ለመሆን ዝግጁ ናችሁ? ሁላችሁም የአላህ ወታደር ለመሆን ዝግጁ የሆነ ኮሜንት ላይ አላሁ አክበር እያለ ይጻፍ። ይህንን ቪዲዮ ለሁሉም ሼር፣ ኮፒ ሊንክ ይህ ልጅ እንግዲህ እንዳያችሁት ነው። ይህንን ቆንጨራ ይዞ መንገድ ለመንገድ የሚዞረው እኔና እናንተን ሰላም ሊልበት ሳይሆን መንገድ ላይ እኔና እናንተን ቢያገኝ አንገታችን ብሎ ሊጥለን ነው ማለት ነው። በጣም የሚገርማችሁ እኮ ነው። እነዚህ ሰዎች በዚህ መልኩ ቆንጨራቸውን ይዘው የሽብርን ነገር በዚህ መልኩ ሲያስፋፉ፣ ሰው ሲገሉ ወንጀለኛ ይባሉ። እኛ ኦርቶዶክሳውያን ደግሞ ለምን ተገደልን ብለን ድምጻችን ስናሰማ ወንጀለኞች ተብለን ሕግ ሊጠይቃቸው ይገባል እየተባለልን እንገኛለን። የሚገርማችሁ ነገር የድሮውን እስልምና የያዙ ሰዎች አይደሉም ሀገርን እያሸበሩ የሚገኙት። የውሃቢ ሃይማኖትን ለማስፋፋት አንድ የሃይማኖት ተከታይ በቃ ግዴታ ኦርቶዶክሳዊ የሆነ ሰው መግደል አለበት የሚል መስፈርትም ስላለው ያንን ለማሟላት በዚህ መልኩ ቆንጨራቸውን አዘጋጅተዋል ማለት ነው። ሁላችንም ኦርቶዶክሳውያን ደግሞ ማወቅ ያለብን ነገር እኛ በሰላም ኑሩ የተባልነው ከግል ጠላታችን ጋር ነው እንጂ ከቤተ ክርስቲያን ጠላት ጋር በሰላም መኖር እንደማንችል ልናውቅ ይገባናል ማለት ነው። እኔ የማስተላልፈው መልእክት በአእምሮም በአካልም ዝግጅት ማድረግ እንዳለብን ግን ይሰማኛል። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥል እስኪ ቪዲዮአችን። ቢመቻቸውና ቢችሉ ሁላችንንም ክርስቲያኖችን ጂሃድ አዘው ሊጨርሱን ወይም ደግሞ አርደው ሊገሉን ፈቃዳቸው ነው፣ ግን አልቻልንም ይላሉ። እኔ አይደለም ያልኩት፣ ኡስታዙ የሚሉትን አድምጡ። ጂሃድ ማለት ምንድነው? ማለት ክርስቲያኖችን ማረድ ነው። ያው ምንም ልዩነት የለውም። እኛ ጂሃድ መልስ ተከኮ ጥያቄ ያለኝ እኔ ለምሳሌ አብዛኛው እውነት እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል። እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ላይ? እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው? የታዘዝነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገነው ሊሆን ይችላል። ሰላም አለይኩም። እንዳያችሁት ነው እንግዲህ እቺ ሰሚራ እህታችን ልንነበር አክቹሊ እንደዚህ አይነት አስተሳሰብ ያለው ሰው እንደዚህ ማለትም የደም ጥማት ያለው ሰይጣን ስለሆነ ሰይጣን ደግሞ እህት ሊሆን አይችልም፣ ወንድም። አክቹሊ እንደዚህ አይነት ነገር ያለው የጂኒ ወንድም ያለው እነርሱ ጋር ነው። ይሄንን ዝለለውና እንግዲህ ሰሚራ ምን ብላ ተጠይቃለች? በአረብ ሀገርም ሆነ በኢትዮጵያ ውስጥ እንግዲህ ያው ክርስቲያኖች አሉ። ታዲያ ለምንድን ነው ሃይማኖታችን ይሄን የሚያዝ ከሆነ ለምንድን ነው የማይፈጸመው ሲሉ ብላ ስትጠይቃቸው ምን ብለው ሲመልሱ እንሰማለን? ስላልቻለን ነው። ኦኬ ቢችሉ ኖሮ ግን ምን ያደርጉ ነበር? አርደው ይጨርሱን ነበር፣ ወይ ደግሞ ገለው ይጨርሱን ነበር። እና ለሙስሊሞች ምናልባት ጥያቄ ከገባችሁ ያው እንግዲህ ነብያችሁ አእምሮ ጎዶሎ ናችሁ ይላቸዋል ብዙ እህቶችን በተለይ እና እስልምና ለሴት ልጅ ምንዋም ነው ብዬ አላስብም። አክቹሊ ጠለቅ ብላ እስልምና ብታየው እና ብትመለከተው ልትቆይ የምትችልበት ቦታ ነው ብዬ አላስብም። እኔ ይሄ ነው ያሳሰብ። እሺ መጽሐፋችሁ ስለሚል ነው። እና ነብያችሁን ደግሞ የአእምሮ ጎዶሎ ናችሁ ይላቸዋል። እሱን እንተውና ርዕሳችን ስላልሆነ ግን ምንድነው የኔ ጥያቄ? ሰውን ግደሉ ካለ ማን? ፈጣሪያችሁ። እርሱ የሚችለው መፍጠር እንጂ መግደል አይደለም ማለት ነው። ጋይስ ተመልከቱ። ፈጥሯል። የፈጠረው መውሰድ ካልቻለ ይህ አምላክ የሚያስብል አምላክ ሊሆን አይችልም ማለት ነው። አምላክ የሚያስብለውን ነገር ምንድነው? ሰው መፍጠርም ይችላል፣ መግደል ይችላል። ዓለማት ሁሉ የተፈጠሩት በአምላክ ስለሆነ መውሰድም ደግሞ ማሳለፍ የሚችለው አምላክ ነውና፣ ስለዚህ
እናንተ እንድትገሉ ለምሳሌ እስላም የነበረ ሰው ከእስልምና ለቆ ቢወጣ ምን ይደረጋል? ይገደላል። ለምን? ምክንያቱም እዛ ውስጥ ይዞ ቢወጣው ሚስጥር ይኖራል ተብሎ ስለሚታሰብ ወይም ደግሞ አስቀድሞ የነበረው እስልምና ላይ ሲወጣ የወጣበት ምክንያት አለው። ያ ምክንያት ደግሞ እስልምና ላይ ያለውን ድክመት ስለሚያውቅ ነው። ያንን ነገርም ለሰዎች የሚያሳውቅ ከሆነ ብዙዎች ከእስልምና ይለቃሉ ማለት ነው። ብዙዎች ከእስልምና ከለቀቁ ደግሞ እንደሚታወቀው እስልምና በቁጥር በምን በብዙ በመውለድ በመባዛት በጦርነት በምን የተስፋፋ እምነት ስለሆነ ምን ይሆናል? ቁጥሩ በፍጥነት ደግሞ ሊቀንስ ይችላል። ስለዚህ ምን ማድረግ ጀመሩ? በነፍስ ማስፈራራት ማለት ነው። እና እዚህ እስልምና ላይ ነው እስልምና ብላችሁ ብትቆዩት በቅንነት በጨዋነት እንደምትመልሱልኝ ተስፋ አደርጋለሁ። ሁላችሁም ግን በቻላችሁት መጠን ይሄን ቪዲዮ ሼር ይሁን። ወንድማችን እንደሰማችሁት ነው እንግዲህ ኡስታዙ ሲናገር ጂሃድ አሁን ላይ ታዲያ ለምንድን ነው ማንፈጽመው ብላ ልጅ ውስጥ ጠይቀው አይ ቦታ ስላልተመቸን ነው እንጂ ያው እንፈጽማለን ነው እያለ የሚገኘው። ደግሞ አሁን ላይ ያደረጉትም እንደሆነ እያየን እንገኛለን። የሚገርማችሁ ነገር እንዲህ አይነት ቅድም ተናግሬያለሁ የውሃብይ ሃይማኖትን ለማስፋፋት የሚፈልጉ ሰዎች ናቸው አሁን ላይ በዚህ መልኩ ለኛ ለኦርቶዶክሳውያንም ለነባር ሙስሊሙም ችግር ሆነው የሚገኙት። አንዳንድ ሙስሊሞችም ሚዲያ ላይ ወጥተው ይህ የውሃብይ አመለካከት ለነባሩ እስልምና እጅግ ፈታኝ እንደሆነ በአባታቸው ሞት እንኳን ሲሳለቁ የነበሩ አረመኔዎች እንደሆኑ አይተናል ማለት ነው። የሚገርማችሁ ነገር በአርሲ ከሞቱት ኦርቶዶክሳውያን ጋር 2 ሙስሊሞች እንደተገደሉ ቅድም ነግሬያችሁ ነበር። እነዛ ሙስሊሞች የተገደሉት ኦርቶዶክሳውያንን አናስገድልም ብለው በቤታቸው በመደበቃቸው ነው። እነዚህ አይነት ሙስሊሞች ነባር የእስልምና እምነትን ያዙ አብሮ መተሳሰብን አብሮ መኖርን ባህላቸው እምነታቸው ያደረጉ ሰዎች ናቸው። እንዲህ አይነት ደግሞ አረመኔ የሆኑ ሰዎች የኛን ደም ካልጠጡ ለነርሱ ሃይማኖታቸው የሚያዛቸውን ነገር እንዳልፈጸሙ እየተናገሩ ይሰማናቸው እንገኛለን። አሁንም ቢሆን ከእንዲህ አይነት አረመኔ ከሆኑ ሰዎች እግዚአብሔር ይጠብቀን ከማለት ውጭ ሌላ የምንለው ነገር የለንም። እስኪ መምህራችን ፈንታውን ዋቄንም አንዴ ሰምተን እንመለስ። ጠላት ፊት መቆም እንዳንችል እልል በል፣ አጨብጭብ፣ ደስ ይበልህ፣ ኢትዮጵያ አጠፋም፣ የእመቤታችን አስራት ናት፣ ትንቢት አለ፣ እሱ ያለው አይቀርም ይቀራል እንጂ እሱ እኮ የሚለው እኛን እሳ እንድንገባ እኮ ነው። ክፉ ይመጣል ብሎ የሚነግረን እግዚአብሔር የነነዌን ሰዎች እሳት ይወርዳል አላቸው። ሲጸልዩ እሳቱ ቀረ። ለኛም ጠላት ይመጣባችኋል ትጎዳላችሁ አለ። ለምን? አመንዝራ ስለሆን፣ ዘረኛ ስለሆን፣ ስግብግብ ስስታም ስለሆን፣ በውርጃ ስለታወቅን፣ ትዳር ስላረከስን፣ ቤተ መቅደሱን የማያምኑ ሰዎችም በዘር ሰብስበን ስለከተትንበት ለሊቱ ማህሌት ነይኒ ብለን እመቤታችንን ስንጠራ አድረን ጠዋት ዘራችንን ናና ምንል ስለሆን ስለቀለርንበት እግዚአብሔር ትቀጣላችሁ አለ። ትቀጣላችሁ ማለት ቅጣቱ አይቀርም ማለት አይደል። ቅጣቱ ይቀራል። እንዴት ነው የሚቀረው? እኛ ንስሐ ስንገባ እነዚህን ሁሉ ክፋቶች ስንተው የሚጠሉንን ሰዎች እጅ መያዝ ስንችል፣ እጅ የሚዘረጉት ሰይፍ ይዘው የሚዘረጉትን እጅ መያዝ ስንችል፣ መያዝ ጉልበት ይፈልጋል። መያዝ መሰብሰብ ይፈልጋል። መያዝ መደራጀት ይፈልጋል። መያዝ ማስተዋል ይፈልጋል። መያዝ የሚያዘውን ጠላት በትክክል መረዳት ይፈልጋል። ጠላቱ የኢትዮጵያ መንግስት ነው። ማንም ሸኔ ምናምን እያለ ሊያታልል አይገባም። እንዲህ አይነት መምህራን እንዲህ አይነት ችግር ይደርስብናል ብለው በጣም ለብዙ ዓመታት ሲያስተምሩ እነዚህ መምህራን መዓትና ችግር ሊያመጡብን ነው ብለን ከሌሎች ገዳዮቻችን ጋር እነዚህ መምህራን እንግዲህ አባረን ለስደት ዳርገናቸዋል። አሁን ላይ ደግሞ እየሆነ ያለው ነገር መሬት ላይ ወርዶ እያየነው እንገኛለን። እነርሱ ድሮ ሲያስተምሩት የነበረው ነገር ማለት ነው። መምህራችን ፈንታውን ዋቄ መፍትሄ የሚሆነው ምንድን ነው የሚለውን ነገር በዚህ መልኩ ነግረውናል። መፍትሄው ይህ ነው፣ እኔም መድገም አያስፈልገኝም ብዬ ነው። ያላችሁን አስተያየት ኮሜንት አድርጉኝ። እንቀጥላለን ቪዲዮአችን። ረንዶ ባካችሁ ስለ እግዚአብሔር አስቡ። መቼ ታስባላችሁ? ቁጭ ብላችሁ። አሁን እኮ እንዳታስቡ ደግሞ እየተሰራ ነው። እንዳታስቡ በደንብ ተደርጎ በኢንተርኔት በጣም ብዙ መተግበሪያ ተፈልስፎ ለዚያ ደግሞ አይምሮን ከአይን ጋር የሚቆጣጠር የላይቲንግ ሲስተም ተመስርቶ መብራቱ በደንብ ላይንህ እንዲማርክ ተደርጎ ኢንተርኔት ላይ አፍጥጠህ እንድታድርና እንዳታስብ እየተሰራ ነው። ስለ ቤተ ክርስቲያን ምን አጣች? ሰው የሚያስብ ሰው አጣች። ቁጭ ብሎ እናቴ የሚደረግበትን አያውቅ። እንደው ላሊበላ የሚሄዱ እናቶች ጥሩ ነው። ለዚያው ማርልኝ ያን ምንቻ ነው ያን ግትቻ ይዤው እንዳልመጣ የለውም ማንገቻ። በጣም እንደው እናቶች ሊቅ ናቸው እኮ። እንደው ግትቻ ደግሞ ማንገቻ የሌለው በምን ታነሱታላችሁ? የሚንከባለል ማለት ነው። ዝም ብሎ ድውልውል ነገር አስቸጋሪ እኮ ነው። እውነቴን ነው። ኧረ በሞት ያንቡ እስቲ አስቡ፣ እስቲ አስቡ። እውነቴን ነው።
ባለፈው የዛሬ ዓመት የግብፅ ገዳማትን ለመሳለም ግብፅ ሂጄ አንድ መጽሐፍ ሱቅ ልገዛ ሂጄ አንድ መጽሐፍ ረስቼ መጣሁ። አንድ ገዝቼ ሌላ ረስቼ ሌላ ሱቅ የገዛሁትን እና የሱቁ ባለቤት ፈልጎ እየሮጠ መጣና ምን እንዳለኝ ታውቃላችሁ? መጽሐፍ ረስተሃል አባ ወይም ሚስተርም አላለም። ዝም ብሎ ምን ሲሰጠኝ ምን ብሎ መሰለህ የሰጠኝ ብሎ ነው የሰጠኝ። አይገርማችሁም? በጣም እንዴት እንደተጫወተብኝ ማለት ይነደኛል እስካሁን ማለት ነው። ብሎ እንዴት ነው እዚህ አካባቢ ብሎን የለም እንዴ ብሎኝ ነው የሄደ ማለት ነው። ስለዚህ እንደው እስኪ አንዴ እንዲህ በሉ እንደዚህ እስኪ እንደው እባካችሁ ፕሊስ ነው የሚባለው። አስቡ እስቲ እንደው አስቡ፣ እውነት አስቡ። ትናንትን፣ ነገን፣ የዘላለም ሕይወትን፣ ፍርድን፣ አሁን ያለንበትን ሀገራችንን፣ ቤተክርስቲያናችንን እስቲ አስቡ። እውነቴን አፄ ኃይለ ሥላሴ አዲስ አበባ አንድ ትምህርት ቤት ሰኔ ላይ ትምህርት ሲዘጋ የሚባላል አይደለ? እዚያ የወላጅ በዓልም ይባላል። እዚያ መዝጊያው ላይ ተገኝተው መዝጊያ ንግግሩን ያደረጉት እሳቸው ናቸውና ለተማሪዎች ልጆቼ የመማር ውጤቱ ማሰብ ነውና እንድታስቡ እለምናችኋለሁ ነበር ያሉ። አሁን ሰው ዲግሪ ይዞ የማያስብ ማስተርስ ይዞ የማያስብ ፒኤችዲ ይዞ የማያስብ እንዲሁ ምንድን ነው ሰው? ምንድን ነው? አሳቢ እኮ ነው። እስቲ አስቡ፣ በሞት ያስቡ። ቢሮ እኮ ቁልፍ ይዞ ማለት አይደለም እኮ ማሰብ ነው። እንደዚያ ሰውዬ እንዳለው ማለት ነው። ለመምህራችን ለርዕሰ ሊቃውንት አባ ገብረ ኪዳን እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። ዛሬ እንግዲህ 3 የመምህራችን የርዕሰ ሊቃውንት አባ ገብረ ኪዳን ቪዲዮዎችን ያየን ሰምተናቸው የማንጠግባቸው ሁላችንም ኦርቶዶክሳውያን የምንወዳቸው ድንቅ አባት ናቸው። የአገልግሎት ዘመናቸውን እግዚአብሔር ያርዝምልን እንላለን። እንግዲህ የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ይህንን ሰሞን በአርሲ የሚገኙ ኦርቶዶክሳውያን መገደላቸው መጨፍጨፋቸው አላቆመም። ትኩረታችን ሁሉ ነገራችን እንደ ወደ እነርሱ ሊሆን ይገባል እንጂ የመጣው የሄደው ሁሉ አጀንዳ እኛን ስቦ የኦርቶዶክሳውያንን ደም መፍሰስ ሊያስረሳን አይገባም እንላለን። በመግቢያ እንደተናገርኩት ዛሬ በቪዲዮአችን ትተነው የነበረውን ጥያቄና መልስ እንጀምረዋለን። ጥያቄው የ200 ብር ካርድ ያሸልማል። ያው ሽልማቱ ትንሽ ቢሆንም የምናስተካክለው ይሆናል። የዛሬው ጥያቄ ምንድነው? ጥያቄውን አንዴ አሳይቻችሁ ልመለስ። የዛሬ ጥያቄያችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕፃን እያለ ሊገለው የነበረው ንጉስ ማን ነበር? ሀ ሄሮድስ፣ ለ ሳኦል፣ ሐመርኋ አርኬላዎስ፣ መ አውግስጦስ ቄሳር። የዛሬ ጥያቄያችን እጅግ በጣም ቀላል ነው። አሁን ያለንበት ወራት እመቤታችን ልጇን ስደት ይዛ የወጣችበት ወራት ስለሆነ እመቤታችን ለስደት ያበቃት ንጉስ ማን ነው? ሁላችንም ኦርቶዶክሳውያን ግዴታ ማወቅ ያለብን ጥያቄ ነው። ይህ ጥያቄ መልሱ ምንድነው? መልሱን ኮሜንት አድርጉ። የመለሱ ሰዎችን ሰብስበን አውጥተን በቀጣይ ቪዲዮ ተሸላሚውን የምናሳውቅ ይሆናል። ይህንን ቪዲዮ ላይክ አድርጋችሁ ያልጀመራችሁ ሰዎች በደንብ ላይክ አድርጉት። ይህንን ቪዲዮ ላይክ ስለምታደርጉ እጅግ በጣም እናመሰግናለን። ለቻናሉ አዲስ የሆናችሁ ሰዎችም እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ